ሰላም አምሩዲን እባላለሁ። የሪል ስቴት ሽያጭ አማካሪ ነኝ። አሁን ላይ ዛሬ የመጣሁበት ሜሪት ፕሮፐርቲስ መሀል ፒያሳ ላይ ከአራዳ ፓርክ ለፊት እንዲሁም ወዳጅነት ፓርክ ለፊት ቅንጡ አፓርትመንት እየገነባ እንገኛለን። እንግዲህ ሜሪት ፕሮፐርቲስ ያለፉት 15 ዓመታት በኮንስትራክሽን እንዲሁም በሪል ስቴት ዘርፍ የቆየ ድርጅት ነው ማለት ነው። እንግዲህ ድርጅታችን አሁን ላይ ደግሞ መሀል ፒያሳ ላይ ለነዋሪዎች በጣም ምቹ የሆነ ቦታ ላይ ነው ሪል ስቴት ቅንጡ አፓርትመንት ይዞልን የመጣው ማለት ነው። ይህ አፓርትመንት የሚሆነው ከባለ አንድ መኝታ እስከ ባለ 3 መኝታ ቤቶች ዘመናዊ ቤቶች ይሆናል ማለት ነው። እነዚህ ቤቶች ላይ ከታች ኮሜርሻል ሱቆች ይኖራሉ። ከሁለት ቤዝመንት የሚኖሩ ሲሆን ሁለት ቤዝመንቱ ላይ የኮሜርሻል ሱቆች የፓርኪንግ ቦታ ይሆናል ማለት ነው። ከዛ በተጨማሪም ደግሞ 5ኛ እና 6ኛ በተለየ ሁኔታ እንግዲህ ባልተለመደ መልኩና የፓርኪንግ ቦታና እንዲሁም የመዝናኛ ቦታዎች ሆኖ ያገለግላል ማለት ነው። እንግዲህ እዚህ ቦታ ላይ ከ7 ጀምሮ ደግሞ የመኖሪያ ቤቶች ይሆናሉ ማለት ነው። ስለዚህ ነዋሪዎች ከንግድ ሱቅ ጋር ምንም ግንኙነት ሳይኖራቸው የራሱ የቻለ ሊፍት ያለው በራሳቸው መንገድ በጣም ሰፋፊ ሊፍቶች ይኖሩታል። ስለዚህ የራሱ መዝናኛ ያለው ፓርኪንጉ ላይ ነው ያለው። በነፃነት ሴኩር በሆነ መንገድ መኖር የሚችሉበት ዘመናዊ አፓርትመንት ነው ማለት ነው። እንግዲህ አፓርትመንቱ ሲጠናቀቅ የሜክሲኮ ቪው ይኖራል። ከዛ በተጨማሪም አራዳ ፓርክና ወዳጅነት ፓርክ ፊት ላይ ነው የሚገኘው። እንዲሁም ቤተመንግስት እንዲሁም ደግሞ አድዋንም ጨምሮ በጣም የተለያዩ ዋና ዋና የምንላቸው የከተማችን ውበት የምንላቸው ቦታዎች በጣም በቅርብ ርቀት ላይ የሚገኙበት ቦታ ነው እና እዚህ ቦታ ላይ እንግዲህ ከባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ ናቸው። ባለ አንድ መኝታ ከ15% ጀምሮ ቅድመ ክፍያ ሰዎች ቤታቸውን የግላቸው ማድረግ ይችላሉ ማለት ነው። እንዲሁም ደግሞ ባለ 2 እና ባለ 3 ሲሆን ደግሞ 25% ጀምሮ ለሚከፍሉ ደንበኞች የተለየ ዲስካውንት ማዘጋጅተናል። ነገር ግን ከዲስካውንት ውጭም ከ10% ጀምሮ ቅድመ ክፍያ ቤታቸው የግላቸው ማድረግ ይችላሉ ማለት ነው። እንግዲህ 25% ቅድመ ክፍያ ሲከፍሉ ደንበኞች 5% ዲስካውንት ይኖራል። እንዲሁም ደግሞ 50% ቅድመ ክፍያ ሲከፍሉ ደግሞ 15% ዲስካውንት ይኖራል። እንዲሁም ጠቅላላ ዋጋውን ወይም ደግሞ 100% ሲከፍሉ ደግሞ ከ30 እስከ 35% የሚደርስ የበዓል ዲስካውንት ይኖራል ማለት ነው። ስለዚህ እዚህ ላይ ኢንቨስት አድርጎ ለመኖሪያ የሚሆን ይችላል። በጣም ምቹ ቦታ ነው። ለኢንቨስትመንት አማራጭ ሰዎች ቢፈልጉት በጣም ወደፊት በጣም ተፈላጊ የሆነ ቦታ ነውና አሁን ኢንቨስት ማድረግ ይችላሉ ማለት ነው ሰዎች። እኔ አምሩዲን እባላለሁ። ስልክ ቁጥሬ ዲስክሪፕሽን ላይ ይገኛል። ደውላችሁ ሙሉ መረጃ ማጣራት እንዲሁም ሳይት መጎብኘት ቢሮ መምጣት ትችላላችሁ ማለት ነው።